ይህ ከጀርባዬ የምትመለከቱት ልብስ ዓለምን ጉድ እያስባለ ይገኛል። ልብሱም ከ20 ሊትር በላይ ቢራ እንደሚይዝም ተነግሮለታል። እናም ይህ ልብስ ከላይ ያለውን ክዳን በመክፈት የምትፈልጉትን ያህል ቢራ ከጨመራችሁበት በኋላ እንደፈለጋችሁ የፈለጋችሁበት ቦታ የተዘዋወራችሁ ከታች ዚፑ ስር በምትገኘው ቧንቧ አማካኝነት ቢራውን በፈለጋችሁበት ቦታ እየቀዳችሁ መጠጣት እንደምትችሉም ነው የተነገረው። እናም ይህ ልብስ ካሁኑ የበርካቶችን ቀልብ ስቧል። እንዲሁም አንዳንዶች ካሁን በኋላ የምን ግሮሰሪ የምን መጠጥ ቤት ነው ቢራና ድራፍትን በየቦታው ለብሰን ነው የምንጠጣው በማለት ሀሳባቸውን እየሰጡም ይገኛሉ። እናም ይህንን ቪዲዮ ይህ ልብስ ለሚያስፈልጉ ጓደኛችሁ ላኩለት። ፈስ መፍሳት የደም ግፊትን ለመቀነስና እንዲሁም ደግሞ የልብ ጤንነትን ለመጠበቅ እንደሚረዳ ጥናት አመላክቷል። ይህንን ቪዲዮ እየፈሳ ላስቸገራችሁ ወይም ደግሞ ለዛ ለሚፈሳው ጓደኛችሁ ላኩለት። ታዲያ ይህ ጥናት የተሰራው በጆንስ ሆፕኪንስ ዩኒቨርሲቲ ሲሆን በዚህ ጥናት እንደተረጋገጠው ታዲያ ሃይድሮጂን ሰልፋይድ ጋዝ ከአንጀት በሚወጣበት ጊዜ የደም ግፊትን የመቀነስ አቅም እንዳለው ነው እንግዲህ ያረጋገጡት። በአንጀት የተጠራቀመው ጋዝ ወይም ደግሞ ፈስ ማስወጣት የደም ግፊትን ለመቀነስ ጥሩ መንገድ ሊሆን እንደሚችል ነው እንግዲህ እነዚህ ተመራማሪዎቹ የገለጹት። ፈስ ወይም ደግሞ በሳይንሱ ሃይድሮጂን ሰልፋይድ በሰውነታችን ውስጥም የሚገኝ የተፈጥሮ ጋዝ ሲሆን በአንጀት ውስጥ ያሉ አንዳንድ ባክቴሪያዎች ምግብን ሲያዋህዱ የሚፈጠር የአንጀት ጋዝ መሆኑ እንግዲህ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። የሱን የጉዞ ዶክመንተሪዎች ተመልክቶ ምን ያህል የታደለ ነው ያላለ ያለ አይመስለኝም። እያንዳንዱ ጉዞ በምግብ ቢመሰል ምራቅ የሚያስውጥ እጅ የሚያስቆረጥም ብዬ እገልጸው ይሆናል። ሁልጊዜ ስመለከተው አይኔን አርገብግቤ ሳላየው የማባክናት ምራቄን ስውጥ እሱን የማልሰማበት ማይክሮ ሰከንዶች ይቆጩኛል። አቤል ብርሃኑ ባዬ። ይህ ስሜት የኔ ብቻ አይመስለኝም የናንተም ጭምር እንጂ። ከመወዳት ሀገር የተነስቼ ዓለምን ለማየት ጉዞ ስጀምር የተባበሩት አረብ ኤሚሬትስ የተጓዝኩባት ሁለተኛዋ ሀገር ነበረች። ከብዙ ሀገራት ጉዞ በኋላ ዩኤኢ በኮንቴንት ክሬተር ዘርፍ የ10 ዓመት ጎልደን ቪዛ ሰጥታኛለች ሲል አቤል ከዩኤኢ የተበረከተለትን ሽልማት ይፋ አድርጓል። ታዲያ ዓለምን ዞራለው ከሚል ቅዠት ከሚመስል ሐሳብ ተነስቶ በየትም ቦታ ሆነን የትም ቦታን እንድንጎበኝ ያደረገንን አቤል እንዴት ገልጹታላችሁ? እኔ ኢትዮጵያዊው ፈርዲናንድ ማጄላን ብየዋለሁ። እዚህ ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱ ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከት እንገኛለን። በቪዲዮ ከተጋሩት ላይ ከተመለከትኩት መሃል ታዲያ እቺንም ሴት ጨምሮ ሌሎችንም ሴቶች ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶች ተሰብስበው ሱሪያቸውን ለማውለቅ፣ ሱሪያቸውን ለመቅደድ እንደዚሁ ደግሞ ሱሪያቸውን በመቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ይህ እጅግ በጣም አስነዋሪ የተባለ ነገር ሲሆን እነዚህን ሴቶች ታዲያ ከጥቃት ልንከላከላቸው ይገባል። ይህንን ጥቃት የፈጸሙ ሰዎችም ታዲያ በሕግ ሊጠየቁ ይገባል። የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያጤኑት ይገባል። ማንኛውም ሰው በፍቃዱ የፈለገውን መልበስ ይችላል። የማህበረሰቡን እሴት፣ ኖርም፣ ካልቸር እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል። ይህንን ሕግ ተጣርሰው ታዲያ ብዙዎችም ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ። ይህንን የሕግ ባለሙያዎች ሊመለከቱት ይገባል። በአረብ ሀገር ለምትኖሩ ኢትዮጵያውያን አስቸኳይ ማስጠንቀቂያ ተሰምተዋል። ሁላችሁም አዳምጡት። ይህንን ቪዲዮ አረብ ሀገር ለሚኖሩ ወዳጆቻችሁ በሙሉ ሼር አድርጉላቸው። በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን በማህበራዊ ሚዲያ ላይ የሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ታዲያ በዚህ በጥምረት በተዘጋጀው መድረክ ላይ እንደተገለጸው በሀገሪቱ የሳይበር ወንጀል ሕግ መሰረት የሚከተሉት ድርጊቶች ከፍተኛ ቅጣት ያስከትላሉም ተብሏል። አንደኛ፣ የጥላቻ ንግግር። ሁለተኛ፣ ግለሰቦችን ወይንም ተቋማትን በቪዲዮ በጽሁፍ ወይንም በኮሜንት ስም ማጥፋት። ሶስተኛ፣ የግለሰቦችን ምስልና መረጃ ያለ ፈቃዳቸው ማሰራጨት። እንዲሁም አራተኛው ያለ መንግስት ፈቃድ በማህበራዊ ሚዲያ በኩል ማናቸውንም ገንዘብ ማሰባሰብ በጥብቅ ተከልክሏል ተብሏል። እናም ይህንን አውቃችሁ አስፈላጊውን ጥንቃቄ እንድታደርጉ መልእክታችን ነው። ማስተር አብነት በሁለት ቀን ውስጥ አስደናቂ የተባለ ታሪክን ሰርቷል። ለማስተር አብነትም ምስጋና ይገባዋል። 2 ቀን ብቻም 8.2 ሚሊዮን ብር ለዚህ ለደም ካንሰር ታማሚ ወንድማችንም በማሰባሰብ የዚህን ልጅ ህይወትም መልሶ ከእግዚአብሔር ጋር ነፍስ ዘርቶበታል። ይህ ሰዓት እናንተ ካልደረሳችሁ እኔ መሞቴ ነው። ሞቴን ከእግዚአብሔር በታች ነው። ማስተር አብነት ታዲያ በቃሉ መሰረት ኢትዮጵያውያንን አስተባብሮ ለዚህ ልጅ በ2 ቀኑ 8.2 ሚሊዮን ብር ተሰብስቦለትም አሁን ላይ ታዲያ ሕክምናውን ማድረግ እንዲችል አድርጎታል። ፈጣሪ ጨርሶ ይማር። ማስተር አብነት እናመሰግናለን።
ቅዱስ ሚካኤል አይኔ እንዲያበራልኝ ለመንኩት። የጠየቅኩት ሁሉ በአንድ ቀንና እንዲሁም ደግሞ በአንድ ቅጽበት አደረገልኝ። ይህ የእህታችን ምስክርነት ነው። እስኪ አንድ ጊዜ ሁላችሁም ቅዱስ ሚካኤል እያላችሁ ኮመንቱን አጥለቅልቁት። ቅዱስ ሚካኤል በጭንቃችሁ ሁሉ ይድረስላችሁ። ይህን ተአምር ለሌሎችም ሼር እያደረጋችሁ አጋሩ። ታዲያ ይህች እህታችን በአንድ ቀን አይኗ ስለበራበት ድንቅ የፈውስ ስፍራ ልንገራችሁ። ከአዲስ አበባ በ26 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን ሰሚ በዕለቱ ቅዱስ ሚካኤል ይባላል። ይህ ስፍራ በየሳምንቱ አያሌ ምስክሮች እግዚአብሔር አደረገልኝ ብለው የሚመሰክሩበት፣ እውሮች የሚያዩበት፣ አንካሶች የሚሄዱበትና የታሰሩ ሁሉ የሚፈቱበት የቃል ኪዳን ምድር ነው። የፊታችን ቅዳሜ የካቲት 21 እና እንዲሁም ደግሞ እሁድ የካቲት 22 ገዳሙ ራሱ ባዘጋጀው መንፈሳዊ ጉዞ የዚህ በረከት ተካፋይ እንድንሆን ተጋብዘናል። በ300 ብር ብቻ ወደዚህ ቅዱስ ገዳም ተጉዘን በካህናት እጅ ቅባ ቅዱስ ተቀብተን በፈዋሹ ጸበል ተጠምቀን እንዲሁም ደግሞ በቦታው የሚገኘው ልዩ የማር ጸበል ይዘን እንመለሳለን። ፑቲን የጥበቃ አባላት አሁንም በአስገራሚነታቸው እንደቀጠሉ ይገኛሉ። እንደምትመለከቱት አብረዋቸው ይዘዋቸው ከሚሄዱ ሻንጣዎች መካከልም ዋነኛዎቹ ፑቲን ከሀገራቸው በሚወጡበት ሰዓትም የሰገራ ሰገራቸውን ይዘው ወደ ሩሲያ ለመመለስ እንደሆነ መረጃዎች እያሳዩ ይገኛሉ። ምክንያቱም ደግሞ የሌሎች ሀገራት የስለላ ተቋማት የፑቲንን ሰገራ የሚያገኙ ከሆነም እሱ ላይ ተንተርሰው ታዲያ የተለያዩ ምርመራዎችን በማድረግ የፑቲንን የጤና ሁኔታ እንዲሁም ደግሞ ፑቲን ሊወስዳቸው የሚችሉ መድኃኒቶችን መረጃ ሊያገኙ ይችላሉ በሚል እንግዲህ እንደምትመለከቱት በሻንጣ የፑቲንን ሰገራ ይዘው እነዚህ የጥበቃ አባላትም የትኛውም ሀገር የሄዱ ፑቲን ተመልሰው ሩሲያ እንደሚወስዱትም አሁን ላይ እየወጡ ያሉ መረጃዎች አሳይተዋል። ዓለምም ታዲያ በዚህ ጉዳይ ላይ ሰፊው እየተነጋገረበት ይገኛል። ኢትዮጵያዊ የፋሽን ንጉስ ቃሉ ቡቲክ አሁንም ዓለምን ጉዳስ ብሏል። በኢንስታግራም ገጹ ላይ ከ6.3 ሚሊዮን በላይ ተከታዮችን በማፍረት ዓለምን ያስደመመው ቃሉ ቡቲክ ምንም አይነት ቃል ከአንደበቱ ሳይወጣም በዝምታና በልዩ ጥበቡ ብቻም የዲጂታሉን ዓለም እያወዛወዘው ይገኛል። ቃሉ ቡቲክ እንግዲህ አዲስ በለቀቀው ቪዲዮ ያሳየው የፈጠራ ጥግ ከበርካታ ዓለም አቀፍ የፋሽን ድርጅቶች አድናቆትን እያጎረፈለት ይገኛል። አንድም ቃል ሳይተነፍስ በዝምታ ውስጥ ሆኖ በሚያሳያቸው በእነዚህ ድንቅና ለየት ያሉ የፋሽን ስራዎቹም የበርካቶችን ቀልብ መሳብ የቻለው ቃሉ ቡቲክ የሀገራችንን ስም በዓለም አቀፍ መድረክ ላይ በፋሽን ጥበብ ከፍ በማድረግና የፈጠራ ብቃቱና ዝምታው ድንቅ ተጽዕኖ ፈጣሪነቱን በተግባር አስመስክሏል። ስለ ቃሉ ቡቲክ ምን ሀሳብ አላችሁ? ፂም ያላቸው ወንዶች ለፍቅረኛቸው የበለጠ ታማኝ መሆናቸውን አንድ ጥናት አስታውቋል። ታዲያ የጥናት እንደሚለው የወንዶች ፂም ከውበት በላይ የሆነም ትርጉም ያለው እንደሆነና በዚህ ጥናት ላይ የተሳተፉ ወንዶች ፂም ያላቸው ፂም ከሌላቸው ወንዶች ጋር ሲወዳደሩ ለፍቅር አጋራቸው የበለጠ ታማኝ፣ የተረጋጉና ለረጅም ጊዜ ግንኙነት ዝግጁ እንደሆነም ይገልጻል። በተጨማሪም ፂም ያላቸው ወንዶች የሚከላከሉ፣ ኃላፊነት የሚወስዱና ለአጋራቸው አሳቢ መሆናቸው በጥናቱ ተካቷል። ይህን ቪዲዮ እንግዲህ ለዛ ፂም ላይ ያለው ጓደኛችሁ ላኩለት።